ሰላም አለይኩም ወራህመቱላሂ እንዴት ናችሁ? ሰላም ናችሁ? በመጀመሪያ ስለዘገየው ይቅርታ፣ በጣም ዘግቻለሁ። ሰላማችሁ ይብዛላችሁበት። መልስ መስጠት ነበረብኝ ቶሎ ግን አልተመቸኝም። የተጠቀምኳቸው ነገሮች እነዚህ ናቸው። በመጠቀም አልሐምዱሊላህ ካለ በታች ፈውስ አግኝቼ አልሐምዱሊላህ። ይሄ ምን ነገር የለብኝም። ይኸውላችሁ ብዙ ልጆች እንዳለባችሁና ብዙ ልጆች በዚህ ተጠቂ እንደሆናችሁ ነግራችሁኛል እና ይሄንን ነው የምጠቀመው። እዚህ ጋር ሰላጣ አለኝ። ኖርማሊ ሰላጣ የምትፈልጉትን ነገር ነው የምታደርጉት። ስለዚህ የመጀመሪያውን ነገር እዚህ ጋር ደግሞ እንትን አለ። ይሄ ምንድን ነው የሚባለው? አንጀት የምናውቅበት ማለት ነው። ሰነመኪ ይባላል። ሰነመኪ ሁላችሁም ታውቁታላችሁ ብዬ ተስፋ አደርጋለሁ። የማታውቁ ልጆች ደግሞ አባር ሄጄ እሰውርላችኋለሁ። የማታውቁ ልጆች አናውቀውም በሉ። እኔ ባደረኛ አናውቀውም። እኔ መጀመሪያ የጀመረኝ ምክንያቱም እንድንገራችሁ ብዙ እህቶች ያላችሁ በምጥ የተነስቶ ማለት በምጥ የተነሳ መጥቶብኛል ብላችሁ ሁለት ልጆች ምናምን ጽፏል። ለሱ እህቶች ጽፋችኋል። ለሱም የሚሆን ለሆድ ድርቀትም የሚሆን እኔ በሆድ ድርቀት ነው የመጣብኝ። የሆድ ድርቀት ነበረብኝ። ረመዳን ስሰራ የሆናችሁ ምግብ የሌለበት ቤት ስትሰሩ ጥንቃቄ አድርጉ። ይሄንን ቪዲዮ በጥንቃቄ ስሙት። እየቆራረጥኩ ስለሆነ እዴት የማደርገው እያንዳንዱ ነገር እየሰራው እየጠጣው እየበላው ነው ማሳያችሁ። ደግማልሽ ያኔ ተቆራርጡ ስለሆነ እንዴት ቢደረገው ወደ ዩቱብ መጫና አይቀርም። እዚህ ይቋረጥባችኋል። ሄዳችሁ እዛ አይሉት የሚጠቅማችሁ ነገር ሄዳችሁ ተመልከቱ። ለእናንተ የሚጠቅማችሁ ነገር ማለት ነው። እኔ የሚጠቅመኝ ነገር እስከ መጨረሻ ያለው ለምን ዱር ገደል አይገባም፣ እኔ እንገባለሁ ማለት ነው። ሲቀጥል ደግሞ ይሄ ፋሶሊያ ነው። ሁላችሁም ታውቁታላችሁ። ዱር ይመስላል እንዴ? ፋሶሊያ ነው። ዘይቱን ነው። ጨዋለኝ እዚህ ጋር ግማሽ ሊሞን አለ። ሁሉንም አሳያችኋለሁ። طيب እዚህ ጋር ዘይት ነው ያለው። እዚህ ጋር ውሃ እና ብርጭቆ አለ። እዚህ ጋር ያልተመሰና ያልተፈጨ ተልባ ደረቅና ንጹህ ተልባ። እዚህ ጋር ደግሞ የተመሰና የተፈጨ ተልባ። ተልባውን ስትጠቀሙት ፍሪጅ ያስገቡት። ከተጠቀማችሁ በኋላ ቶሎ ይበላሻል። طيب ቶሎ የመበላሸት እድል ያለው ፍሪጅ ያስገቡት እና ምንድነው የመጀመሪያውን ጨዋታ የሚጫወተው ይሄ ነው። ይሄን ደግሞ እንዴት አድርጌ ታውቃላችሁ? ይሄንን ብዬ አስባለሁ። እሰራላችኋለሁ። አሁን ሰርቼ አሳያችኋለሁ። እንዳልኳችሁ ነው። ቪዲዮ ይቆራረጣል። ስለሚቆራረጥ ትዕግስት ታርጋችሁ በትዕግስት ይጠቅማችኋል። እኔ የመጣብኝ በሆድ ድርቀት ነው። በምጥ የመጣባችሁ እህቶች አላችሁ። ዞሮ በምጥ ስለሆነ የሚመጣው የሆድ ድርቀትም ሆነ በወላድ ጊዜም ሆነ በምጥ ስለሆነ የሚመጣ ሁላችሁም ተከታተሉ። ለሁሉም ነገር ጠቃሚ ነው። እኔ በቃ ተልባ መድኃኒት ነው። ሁላችንም እናውቃለን። በምንም ነገር ይወሰዳል። ደግሞ ኬግል ኤክሰርሳይዝ ፎር ወመን የሚል አለ። እሱ ከወገብ በታች ነው የሚሰራው። ከወገብ በታች ነው የሚሰራው። ቁጭ ብላችሁ በጡን ለመስራት ትችላላችሁ። አይኔን ተኝታችሁ እንዴት ታውቃላችሁ ማለት እሱንም አስገባላችኋለሁ። እሱ ደግሞ ዋና ወሳኙ ነገር ነው። ከዚህ ቀጥሎ ወሳኝ ነው። እኔ የመጣብኝ በሆድ ድርቀት ነው ብያችኋለሁ። ረመዳን ስሰራ ምግብ አልነበረም፣ በውሃ ነበር የምጾመው በዘንድሮ ማለት ነው። ወር ሙሉ ሽንት ቤት ሄጄ ሰገራ ተጠቀምኩ። የሆድ ድርቀት ሲባል በምግብ ባለማግኘት ይመጣል፣ በጭንቀት ይመጣል፣ ብቻ በሁሉ ነገር ይመጣል። ከዛ ሰገራችን ይደርቃል። ሰገራችን ሲደርቅ ለማውጣት እንቸገራለን፣ እናመጣለን። ዞሮ በምጥ ነው የሚመጣው። طيب ሰገራችን ለማውጣት ስናመጥ የምናደርገው ትግል የማጽና ይሻላታል ማለት ነው። እሱ ያመጣል። እኔ እሱ ነበር ከተማኝ በሱ ነው የመጣው። ስለዚህ የመጀመሪያውን ያደረኩት ይሄንን ነው። የመጣብኝ ምክንያት ነግራችኋለሁ። ፋሶሊያን ከፈለጋችሁ እዚህ ሰላጣ ውስጥ ማለት ነው። እዚህ ሰላጣ ውስጥ የምትፈልጉትን አክል ግማሹን አጥባችሁ ታጥቦትና ትጨምሩታላችሁ ከፈለጋችሁ። ካልፈለጋችሁ ደግሞ ፋሶሊያውን ዝም ብላችሁ ውሃውን ታዙሩ ታረጉትና በድስት የንታን ተቀጥታላችሁ ሞቅ ታረጉታላችሁ። ምንም ነገር አይጨመርም። ብትፈልጉ በማንኪያ ብትፈልጉ በትንሽ ሆብዝ እያደረጋችሁ ብሉት ማለት ነው። እዚህ ጋር እና ዩቱብ ሂዱ ስትባሉ አትሰላችሁ። እኔ ዩቱብ ሆነ ቲክቶክ የምጠቀምበት ነገር የለም። እንደዚህ ለሰዎች ይጠቅማል ብዬ ያሰብኩትን ነገር አንዳንድ ነገር ጭንበታለሁ እንጂ እኔ እየተጠቀምኩበት አይደለም። የሚከፍለኝ ነገር የለም። ኢቨን ሞኔታይዜሽን አይደለም ቻናሌ ማለት ነው። ምናልባት ለራስሽ ጥቅም ነው ብለሽ ምንድነው ብዙ ልጆች ይላሉ ምን ዩቱብ ላይ ትሰዱናላችሁ ምናምን ትላላችሁ። እኔ ምንም አልጠቀምም በዩቱብ። ከዚህ በኋላ ነው መጀመሪያ ይሄንን ነው የምታደርጉት። ይሄንን ነው የምትጠጡት በባዶ ያን ማታ ለተተኙ ስትሉ ይሄን ተጠጣላችሁ። አሳያችኋለሁ። ይሄንን ቀጥታችሁ ካወጣላችሁ በኋላ ያለውን ነገር ከወጣላችሁ በኋላ
ስጠጣ። አሁን እንደዚህ እያደረኩኝ ጨምራለሁ ማለት ነው። ሳይበዛ ከበዛ ጥሩ አይደለም። ይሄንን እያቀላቀላችሁ ጠዋት በባዶ ሆዳችሁ የምትጠጡትን በባዶ ሆዳችሁ፣ ግን ሁለቱ በአንድ ቀን አይሆንም። የሚጠጣው የሚበላው በአንድ ቀን አይሆንም። ምክንያቱም ተልባ ሲበዛ መጥፎ ነው። طيب ይሄንን ያሃደ ይሄንን አሳያችኋለሁ እንዴት እንደማደርገው። በውሃ የሰራው አሳያችኋለሁ። ይሄንን አሳያችኋለሁ። በቃ እንደዚህ ያቀላቅላችሁ ብስምላ እና ኬግል ኤክስትራ ሳይንስ የሚለውን አስገባላችኋለሁ። እሱን በተደጋጋሚ ተጠቀሙት። እሱ የወረደውን ማህፀን ወደ ላይ ይስበዋል፣ ወደ ላይ ያወጣዋል ማለት ነው። ያጠነክረዋል እንዳይንሸራተት። ማለስለስ ከእጥበት በኋላ ማለት ነው። አንጀታችሁን ማለስለስ ማለት ነው። ከዛ ሰላጣ ነው። ከዛ ፋሶሊያ ነው። ፋሶሊያ ላይ ይሄ ቢኖርበት ራሱ አሪፍ ነው። ዘይቱን ጨምሮ በቃ አሁን የቀረኝ ይሄንን ስሰራና ተልባውን በውሃ ስሰራ አሳያችኋለሁ። ቪዲዮ ቀርጻላችኋለሁ። ሀባይ ተጠቀሙበት። እኔ ተወጥቻለሁ። ወይም እንትኑ ደግሞ ስፖርቱ ደግሞ አስገባዋለሁ። እሱ ነው ከዚህ ከወገብ በታች ነው። እሱ ምን መሰላችሁ አሪፍ ነው። ይሄ የወረደውን ማህፀን ስፖርቱ ሲሰራ ወደ ላይ የሚስብ ነገር ባህሪ ያለው ማለት ነው። ወደ ላይ ይሳባል እና በተደጋጋሚ ስሩት። አንዱን ፓርት እንደሆነ በተደጋጋሚ ስሩት ማለት ነው። ሁላችሁም ነው 15 ደቂቃ ቢፈጅባችሁ ነው። እዛ ባላችሁበት ሆናችሁ በተደጋጋሚ በየቀኑ ተሰሩት። የወረደው ማህፀን ይመለሳል ወደ ኋላው። ለምን የላላው ግድግዳ ይጠቃል። ግድግዳው ሲጠቅ የመያዝ ባህሪ ያለው ምድር እንዳይወርድ ይከላከላል ማለት ነው። ይሄንን የሰነ መኪያ አልኳችሁ ነው። ላጥበው ነው። እንደዚህ በእጃችሁ ፍስ ማድረግ ትችላላችሁ። ለአንድ ጊዜ የሚበቃችሁ ይወፍራል፣ ይጠቁራል በኋላ ላይ ማለት ነውና አንድ ብርጭቆ የሚሆን ማለት ነው አጥቤ ይመለሳል። እና የሁላችሁ አጣብኩትኝ። ካጣብኩት በኋላ ይሄ እኔ አላንተከትክም። ብዙ ልጆች ሲያንተከትኩ አይቻለሁ። አታንተክትኩ። ይሄንን ውሃ ከጎን አፈላለታለሁ ማለት ነው። ታያችሁ፣ ይሄ ተንተከተከ። ያንን አላንተከተኩትም። ተልባውን ስሰራ አላንተከተኩትም። ይሄ አንተከትኩ ያለው ምክንያቱም ስለሚቀመጥ ሁሉን ስለሚያወጣልን ማለት ነው። ሲጨመር እንትን አናንፈቀፍቀው በናት አታንፈቅፍቁት፣ በሳት አትቀቅሉት። በቃ ይሄ ነው ፋይዳው። ይሄንን አሁን እስኪ በር ድረስ ማለት ነው። ለዚህ ሰዓት አይደላችሁ፣ እስኪ ቀዘቅዝላችሁ ድረስ ከድናችሁ ማስቀመጥ ነው። እና ሀባይ አሁን የቀረኝ ይሄ ማሳያችሁ ማለት ነው። የቀረኛል ይሄ ቅድም የሰራሁት ሰላማኪው ነው። ይሄን ይመስላል። አያችሁት? ጥቁር ሻይ ይመስላል። ይሄን ይመስላል። አታንጠብጥቁት፣ በቻላችሁ ጠቅም አታንጠብጥቁት። አሁንም ጥንቃቄ ማስጠንቀቂያ መሰጣችሁ፣ ይሄን ነገር የምትጠጡት ምንም ነገር ያሳየኋችሁን ምንም ነገር ከመጠቀማችሁ በፊት ነው። መጀመሪያ ሆዳችንን እናጸዳና ከዛ በኋላ ነው አንጀታችንን የሚያለሰልስ ምግብ ምን በላው። እሺ አባዩ ተደጋጋሚ ልንገራችሁ ብዬ ነው። ከምግብ ከምንም አይነት ያኔ ስላችሁ መጀመሪያ ሆዳችሁ ድርቀት አለው ሰው እሱን መጀመሪያ ማስወገድ አለብን። ይሄንን ጠጥተን ማለት ነው። ማታ ስራ ቦታ ያላችሁ ልጆች ትንሽ ልትቸገሩ ትችላላችሁ። ምክንያቱም ከወጣላችሁ በኋላ ድካም ይላል። ጉልበታችሁ የመብረክረክ ነው እንትን የሚል ባህሪ ያለው ብቻ አላውቅም። ትንሽ ቁርጥማን አለው ሊወጣ ሲል ስራ ቦታ ያላችሁ ትንሽ ድካም አለው። እጃዛ ላላችሁ አሪፍ ነው እና ይሄንን ነው ተጠቀሙ። ጠይቅ ከምንም ነገር በፊት መጀመሪያ አንጀታችን በዚህ እናጸዳለን ማለት ነው። ይሄ አሁን ይሄን ከጠጣሁት በኋላ አሁን 8 ሰዓት ይፈጅበታል። ይሄ መጀመሪያ የጠጣችሁ ነገር ከሆነ እስከ 9 እስከ 10 ሰዓት ሊፈጅበት ይችላል። እስኪወጣ ድረስ እስኪጀምር ማለት ነው። ከዛ በኋላ ነው እንግዲህ ዴቶን አዘጋጁ። የምሬን ነው። ክሎሮክስ አዘጋጁ። ተጠቅማችሁ ስትወጡ ሽንት ቤት ውስጥ ዴቶንም ሆነ ሀማም ምንድነው ክሎሮክስ ደፍታችሁን አውጣት ያለባችሁ። በጣም ነው ምን የተከማቸው ተሰባብሮ ስለሆነ የሚወጣው መሰለኝ በጣም ይረብሻል። ስለዚህ ይሄንን ምንም ነገር ከመጠቀማችሁ በፊት ነው መጀመሪያ አንጀታችን በዚህ አጽድተን የማህፀን መንሸራተት ያጋጠማችሁ ልጆች የሆድ ድርቀታውን መንሸራተቱን መጠበቅ የለብንም። መጀመሪያ ጥንቃቄ ማድረግ አለብን። ይሄንን ተጠቀሙት መጀመሪያ። ከዛ በኋላ ነው ሰላጣውን፣ ፈሶሊያውን፣ የተልባውን ከዛ በኋላ ነው አንጀታችን የሚያለሰልሰን ነገር የሚያለሰልስ ነገር ቀን በቀን ከቻላችሁ ሳሞሌ ቀንሱ። ሳሞሌ ያው ቀንሱ። ኹብዙንም ቀንሱ። ምን እንብላ ምን ልትሉ ትችላላችሁ። በቃ የሆነ ነገር ፈልጉ ብቻ። ፈሶሊያውን በትንሽ ኹብዝ መብላት ትችላላችሁ።
ሰላጣ ደግሞ ያጠግባል። ሰላጣ ከፈላችሁ ማለት ነው። ሶ መጀመሪያው ስራውን መጀመሪያው በዚህ ነው። አባይ ደጋግሜ እነግራችኋለሁ። ከዛ በኋላ ነው ምግቦችን ብናስተካክለው። በአንድ ጊዜ እንትን ካላለልን 15 ምናምን አይተ ነው ማለት ነው። እንደዚህ በብዛት ሳይሆን የምንጠጣው ከ15 በኋላ ነው። አሁንም ራሳችን ፈትሸን እንትኑ ይመለሳል። ማህፀን የወደቀው ማህፀን ይመለሳል። ይሄን ጠጥታችሁ ስፖርቱን ከሰራችሁ በኋላ ምግቡን ካስተካከላችሁ በኋላ ማህፀኑ ይመለሳል። ቆይ የጠጣት ይችላል አሳያችሁ። ያኔ ሽታው ማለት ነው። ስለዚህ እንደዚህ ነው። እንደ ሻይ ነው የምጠጡት። ሹፍ እንደ ሻይ ነው የምጠጡት። በርዷል። እንደ ሻይ ነው የምጠጡት ማለት ነው። ይህን ይመስላል። አባይ ተጠቀሙበት። አሁን መሳያችሁ ተልባውን እንዴት እንደማዘጋጀው ነው። መጀመሪያ በዝባዴ አሳይቻችኋለሁ። አሁን ደግሞ በውሃ በወተትን መውሰድ ትችላላችሁ። መብዛት የለበትም። በቀን አንዱን ብቻ ነው አንድ ጊዜ የምትወስዱት ማለት ነው። በዝባዴም ይሄንን መውሰድ አይቻልም። ሀባቢ ጎዳቸዋል። አንድ ጊዜ ብቻ ነው ይሄን ለአንድ ቀን የምንጠቀመው። ይሄን እንጠቀማለሁ። ከዛ ውሃ መፍላት አይጠበቅበትም። ጀስት ሞቅ ይበል። ሞቅ ካለላችሁ በኋላ በደንብ ይሞቅ። በስ ሞቅ ሰማላችሁ ድምጾት። እዛ እንደዚህ ትጨምራላችሁ ማለት ነው። አንድ ኩባያ ነው። በአንድ ኩባያ ውሃ በወተትም ይቻላል። እንደነገርኳችሁ ነው። ሁለቱም በአንድ ቀን መውሰድ ስለማይቻል ነው። ባይ እንደዚህ ታቀላቅሉትና እስከሚበርድ ድረስ እጠብቀዋለሁ። ትጠብቁታላችሁ። 20 ደቂቃ 30 ደቂቃ ሊፈጅ ይችላል። ይሄ ነው ተልባው። ተልባ ማያቅ የለም። ይሄ ታምሶ ተፈጭቶ ነው። ይሄኛው ሰነመኬ ነው እና ሀባይ እንትኑ ከበረደላችሁ በኋላ ተልባው መብረድ አለበት። መጠጣት እስከምትችሉ ድረስ ማለት ነው። መጠጣት እስከምትችሉ ድረስ መብረድ አለበት። ከዛ እናፈላዋለን። የፈለጋችሁ ስኳር ጨምሩ፣ የፈለጋችሁ ደግሞ ማር ጨምሩ። እኔ ሌሞን ነው የምጨምረው፣ ምክንያቱም ስኳር ስለማልጠቀም ማለት ነው። ስኳር አልጠቀምም። ሌሞኑን መጠን የምጨምረው ስጠጣው ትንሽ ቃና ስለሚሰጣኝ ነው። ብቻውን ስጠጡትና የሆነ ነገር ጨምራችሁ ስጠጣ እንዳደለ ስኳር ትንሽ እየጠበርጋችሁ ከፈለጋችሁ ጠጡት፣ ወይም ማር። እኔ ስኳር ተጠቃሚ አይደለሁም። በቡናም ሆነ በሻይም አልጠቀምም ስኳር። ወይም ይሄን አድርጌ ይሄንን ጠዋት በእንቅልፋችሁ ተነስታችሁ በባዶ ሆዳችሁ ወይም ብስሚላ ጠዋት በባዶ ሆዳችሁ ጠጡት። ወይም አንደኛው ይሄ ነው፣ የዝባዱን ያሳይቻችኋለሁ። አንደኛው ደግሞ ሁለተኛው ታሪክ እንትን ነው። ይሄ ነው ስፖርት ያልኳችሁ ይሄንን ነው። ኬግል ኤክሰርሳይዝ ይባላል። ይሄ የሴቶች የሚጠቀሙ ለሴቶች ነው። ይሄ አሁን ማህፀናችን ማለት ነው ወደ ላይ ይስበዋል። ይሄን ተደጋጋሚ ስንሰራ ዩቲዩብ በምስሉ ላይ እንደምታዩት ተደጋጋሚ ሱሩት